ያልተመለሱ ጥያቄዎች፣ በመከራና በዝምታ ውስጥ የሚገለጥ እውነት። ዛሬ ወደ ቤተ ክርስቲያን ስንመጣ የለበስነውን ሁሉ ሰላም ነው የሚል ጭንብል እናውልቀው። ብዙዎቻችን ፈገግ ብለን እግዚአብሔር ይመስገን እንላለን እንጂ ውስጥ ውስጡን የሚበላን ጥያቄ አለ። እግዚአብሔር ካለ ለምን ዓለም እንዲህ ትመሰቃቀላለች? ለምን እኔ? ለምን አሁን? እነዚህ ጥያቄዎች የክህደት ምልክቶች ሳይሆኑ የእውነት ፍለጋ መንገዶች ናቸው። በእርግጥ እነዚህ ጥያቄዎች በሚነሱበት ጊዜ ወደ ጥርጣሬ እንዳንገባ እና ትክክለኛውን የእምነት መንገዳችንን እንዳንስት ራሳችንን መግዛትና መጠንቀቅ ይኖርብናል። እግዚአብሔርን ማመስገንን ከእኛ ድሎትና ችግር መፈራረቅ ጋር ማገናኘት የለብንም። የተፈጠርነው እግዚአብሔርን ለማመስገን እስከሆነ ድረስ ምስጋናና አምልኮታችንን በማንኛውም ሁኔታ ውስጥ ሆነን ማከናወን አለብን። ዛሬ በመጽሐፍ ቅዱስ ውስጥ መልስ ያላገኙ የሚመስሉ ግን ጥልቅ ትርጉም ያላቸውን 3 ከባድ ጉዳዮች በ3 ክፍል ከፍለን እንፈትሻቸው። ክፍል 1 የጻድቃን መከራ እና የእግዚአብሔር ፍትህ። ለምን ክፉዎች ይበለጽጋሉ? ደጎችስ ለምን ይሰቃያሉ? በዙሪያችን የምናየው እውነት ይህ ነው። አታላዩ ይከብራል፣ ታማኙ በድህነት ይማቀቃል። ነፍሰ ገዳዩና ቀማኛው በሰላም ይኖራል፣ የዋሁ በበሽታና በረሃብ ይረግፋል። ይህ እኩልነት የጎደለው የሚመስለው ሚዛን ብዙዎችን ከእውነት እና ከእምነት መንገድ አስወጥቷቸዋል። እስኪ አንድ የመጽሐፍ ቅዱስን ምስጢር እንመልከት። መዝሙረኛው ዳዊት በመዝሙር 72 ወይም 73 ላይ እንዲህ ብሏል። በእውነት እግዚአብሔር ለእስራኤል ልባቸው ለቀና ቸር ነው። የእኔ ግን እግሮቼ ሊንሸራተቱ ጥቂት ቀራቸው፣ አረማመዴም ሊወድቅ ተቃረበ። የኃጥአንን ሰላም አይቼ በአመፀኞች ቀናሁና ለመሞታቸው ጭንቅ የለውምና ኃይላቸውም የጠነከረ ነውና እንደ ሰው በድካም የሉም፣ ከሰው ጋርም አይገረፉም። ስለዚህ ትዕቢት እንደ ሐብል ያዛቸው፣ አመፃንና መቅሰፍትን ተጎናጸፏት። ዓይናቸው በስብ ውስጥ ይወጣል፣ የልባቸው ሐሳብ ይከናወንላቸዋል። ተሳለቁ፣ በክፋትም አመፃን ተናገሩ፣ በልዕልናም ተናገሩ። አፋቸውን በሰማይ አኖሩ፣ ልሳናቸውም በምድር ውስጥ ተመላለሰች። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ቀንንም ያገኛሉ። እነርሱም እግዚአብሔር እንዴት ያውቃል? በልዑልስ ዘንድ ዕውቀት አለን ይላሉ። እነሆ እነዚህ ኃጥአን ናቸው፣ ሁል ጊዜም ይደሰታሉ፣ ሀብታቸውም ይበዛል። እንኪያስ ልቤን በከንቱ አነጻሁ፣ እጆቼንም በንጽሕና በከንቱ አጠብሁ። ቀኑን ሁሉ የተገረፍኩ ሆንሁ፣ በየማለዳውም ተቀጣሁ። እንዲህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልሁ ነበር። ለማወቅም አሰብሁ፣ ነገር ግን ወደ እግዚአብሔር መቅደስ እስከገባ ድረስ በዓይኔ ፊት ችግር ነበረ፣ ፍጻሜያቸውንም እስካስተውል ድረስ። በእውነት የሚያንሸራትት ስፍራ አቆምሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከእንቅልፍ እንደሚነቃ ሰው አቤቱ በመንግሥትህ ምስላቸውን ታቃልላለህ ይላል። አያችሁ፣ በምቾት መስመር ብቻ የምናልፍ ከሆነ የሚገጥመን በዚህ ባነበብነው የመዝሙር ክፍል ውስጥ ያለው ውጤት ነው። ዋናው ዓላማችን ማተኮር ያለበት
የዘላለማዊ ቤታችንን እንጂ አሁን በኮንትራት የምንኖርበትን ዓለም ምቾት አይደለም። እግዚአብሔር እኛን ከመከራ እና ከችግር ማውጣት ስለማይፈልግ አይደለም፣ እንድንጠራ ስለሚፈልግ ነው እንጂ። መከራ ወይም ፈተና ማጥሪያ እሳት ወይንም ሪፋይኒንግ ፋየር ነው። ወርቅ ከቆሻሻ የሚነጻው በእሳት ውስጥ ሲያልፍ ነው። ፈተና እግዚአብሔር የሰውን ልጅ ማንነት የሚቀርጽበት ፋብሪካ ነው። ዮሴፍ ወደ ግብፅ በባርነት ባይሸጥ ኖሮ ሕዝቡን ከረሃብ የሚያድን መልካም ባለስልጣን ሊሆን አይችልም ነበረ። የእግዚአብሔር ስልጠና አንዳንዴ በጭንቅ ውስጥ ያልፋል። መከራ የእግዚአብሔር አለመኖር ማስረጃ ሳይሆን እግዚአብሔር በእኛ ሕይወት ውስጥ ትልቅ ነገር እየሰራ መሆኑን የሚያሳይ የሂደት አካል ሊሆን ይችላል። ክፍል 2 የሰማይ ዝምታ፣ ጸሎትና ጥበቃ። እግዚአብሔር ዝም ሲል ምን እያደረገ ነው? በጣም አስቸጋሪ በሆነ ሰዓት ላይ ሆነን እንጮኻለን። ሰማዩ ግን እንደ ብረት የጠነከረ ይመስላል። ምንም መልስ የለም። ዝምታ ራሱ መልስ ሊሆን ይችላል የሚለው ጥያቄ ያንገበግባል። ዝምታው ውስጥ ያለው ሥራ ምንድን ነው? አልዓዛር በታመመ ጊዜ ማርታና ማርያም ወደ ኢየሱስ መልእክት ላኩ። እርሱ ግን ባለበት ስፍራ 2 ቀን ዘገየ። ይህ መዘግየት ለቤተሰቡ ስቃይ ነበር። ነገር ግን ኢየሱስ የዘገየው ሕመም ለመፈወስ ሳይሆን የሞተን ሰው በማስነሳት የላቀ ክብርን ለማሳየት ነበረ። የእግዚአብሔር መዘግየት የእግዚአብሔር መተው አይደለም። እግዚአብሔር የዘገየ ቢመስልም የሚቀድመው የለም። የተሳሳቱ ተስፋዎች። ብዙ ጊዜ የምንጸልየው እግዚአብሔርን የእኛን ፈቃድ እንዲፈጽም ትዕዛዝ ለመስጠት ነው። ጸሎት ግን የእኛን ፈቃድ በሰማይ ለማስፈጸም ሳይሆን የሰማዩ ፈቃድ በእኛ ሕይወት እንዲሆን ራሳችንን የምናዘጋጅበት መንገድ ነው። የጥበብ ጥያቄ። እግዚአብሔር የለመነውን ሁሉ ቢሰጠን ኑሮ ዛሬ የት እንሆን ነበር? ብዙ ጊዜ ያልተመለሱልን ጸሎቶች ከትልቅ አደጋ የታደጉን መሸሸጊያዎቻችን ሊሆኑ ይችላሉ። ክፍል 3 እምነት ወይንስ ማስረጃ? የመጠራጠር ትርጉም ምንድን ነው? ማየት ማመን ነው ወይንስ ማመን ማየት? ማህበራዊ ጫና እንመልከት። በሃይማኖት ስም አትጠራጠር፣ ዝም ብለህ እመን የሚባለው አባባል ሰዎችን ወደ ግብዝነት እየመራቸው ነው። ውስጣቸው እየፈራ አምናለሁ ይላሉ። የመጽሐፍ ቅዱስ እውነታውስ ምንድን ነው? ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውኸኝ ብሎ ሲጮህ የአባት ዝምታ ትልቅ ቤዛነትን እየወለደ ነበር። እግዚአብሔር ጥያቄያችንን ችላ አይልም። በዚህ ጉዳይ መጠራጠራችን መሆን ያለበት የጠየቅነው ጥያቄ የሚጠቅመኝ ነው ወይንስ አይደለም? መልሱ ይፈጥን ይሆን ወይንስ ይዘገይ ይሆን? እኔስ ጥያቄውን ሳቀርብ በትክክለኛ መንገድ ላይ ሆኜ ነው ወይንስ በስህተት ጎዳና ውስጥ ወድቄ? የሚሉትን ጉዳዮች እንጂ እግዚአብሔር ጥያቄን ችላ ይለዋል ወይም ደግሞ ላይሰማኝ ይችላል ይፈጽምልኝ ይሆን ብለን መሆን የለበትም። ይህንን ጉዳይ በትኩረት ከተረዳን መጠራጠራችን አለማመን ሳይሆን ለማመን የምናደርገው የትግል ጉዞ ነው። የእምነት ጥልቀት። እውነተኛ እምነት ማለት ሁሉንም ነገር ተረድቶ መቀበል ሳይሆን ምንም በማይገባን ሰዓት እንኳ ለበጎ ነው ብሎ መቆም ነው። ኖህ ዝናብ ሳይዘንብ መርከብ ሲሰራ፣ አብርሃም ወዴት እንደሚሄድ ሳያውቅ ከሀገሩ ሲወጣ የነበረው የእምነት ጉዞ ባለመረዳት ውስጥ ያለ መታዘዝ ነበር። ዛሬ በዚህ ሐሳብ መጨረሻ ላይ ልነግራችሁ የምፈልገው እግዚአብሔርን ስለምንወደውና ስለምናምነው ብቻ ሕይወት አልጋ ባልጋ አትሆንም። ነገር ግን
በአውሎ ነፋሱ ውስጥ ብቻችንን አንሆንም። ያልተመለሱ ጥያቄዎቻችንን ይዘን ወደ እርሱ ሁል ጊዜ መቅረብ ይኖርብናል። መልሱ ቀመር ወይም ቲዮሪ ሳይሆን እኔ ከአንተ ጋር ነኝ የሚል የተስፋ ቃል ነው። ለእናንተ ያለኝ ምኞቴና ጸሎቴ ዛሬ ይህ ነው። መልስ ባጣችሁባቸው ጥያቄዎች ውስጥ የእግዚአብሔርን ሰላም እንድታገኙ፣ በዝምታ ውስጥ ድምፁን እንድትሰሙ፣ በመከራችሁ ውስጥ ክብሩን እንድታዩ ይሁን። አሜን። አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ሐሳቡ ከተመቻችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይጠቅማል ካላችሁ ለሌሎችም አጋሩት። ቸሩ አምላክ የውስጣችሁን ሰላም ያብዛላችሁ።